አዶናይ ያውቁታል? አላውቀውም አባቴ። አዶናይ አታውቁትም? ቴሌቪዥን ላይ ምናምን ሰማ ነበር አዶናይ ሲባል። እሺ ስንት ነው ለዚህ? ኦሎም ነው? አዎ ኦሎም በዚህ 20 ብርም አለ 50 አለ። ኦኬ በቀን ስንት ትሰሪያለሽ? በቀን ያው ገበያ እንደመጣ ነው 400 500 ሰራ። በወር ስንት ትሰሪያለሽ? ወይ በወር እንግዲህ ስንት እንደምሰራ አላውቅም፣ ግን ለተለታው ስለምናገኝ ብትገምጪው በግምት ስንት ይሆናል? በግምት ይኸው እስከ 3000። ከፍተኛው የሰራሽው ስንት ነው? ከዛ በላይ አልሰራም፣ አየሩ እንደ ድሮ አይደለም። እኔ 10,000 ሰጥሻለሁ። እሺ እድሜና ጤና ይስጥልኝ። እሺ ችግር የለውም። እሺ እድሜና ጤና። እሺ ችግር የለውም። ንግድ ባንክ አለሽ? ንግድ ባንክ እቤት ደውዬ ልጠይቃት አላውቀውም። እሺ ችግር የለውም። መጣሁ። እሺ እኔ እናት። አሜን እናትዬ። የኔ አባት እንዴት ነህ? ደህና ነህ? አይደብርህማ? ካሜራ ከያዝኩኝ የሆነ ነገር ልደግፍህ ብዬ ነው። በድንገት እዚህ እየወረድኩኝ ማለት ነው አየሁ። እና ልጅ ነው? አዎ። አረ ኦኬ። እዚህ ነው የምታድሩት? አረ ምን እያደረክ ነው እዚህ ቁጭ ብለህ? አሁን ምን ስራ? አረ የት ነው የምታድረው? ስላሴ ጋር። እድሜው ስንት ነው ልጅ? 4 ዓመቱ ነው ወይ? ኦኬ እሺ። እንትን ንግድ ባንክ አለ እንዴ? የለህም? ምንድን ነው ያለ? ተፈናቃይ ነህ? ከጎጃም ነው የመጣኸው? ኧረ እሺ። ምንድን ነው የሚያስፈልግህ አሁን ለልጅህ የሚሆን? ምን ያግዝሃል አንተን? ቤት ኪራይ ስንት ነው በወር? 4,500 ብር ነው ቤት ኪራይ ለወር። ለምግብ ምናምንስ? ለምግብ ምናምን ይኸው መንገድ ላይ መከራይቼ ከቤት ኪራይ ሁሌ ምናምን አውጥቼ ነው የምበላው። በቃ ከሆቴል። እሺ ይኸው ስለሆነ በጣም ተቸግሬ ነው ያለው። ኦኬ ስንት ያስፈልግሃል ብር? ብርማ እንዳክቡና። አሁን ፍላጎትህ ስንት ነው? ውስጥ ያለ ንገረኝ እስኪ። እኔም የሰው ምን ውስጥ ያለ ስንት አለ? ውስጥ ቶሎ በል። ውስጥህማ ይኸው እንደ ስራ የሚቆመው እንደ ምናምን በቃ አንተ ደስ ያሉን በቃ እንስተይና ውስጥ ልብህ ያለ ነገር። እኔማ የሰው ገንዘብ ላይ እንደዚህ ማለት እኮ ሼም እኮ ነው ባባ፣ ሼም እኮ። የቤት ኪራይ 4,500 ነው። 4,500 ብር በእንጀራ ነው ምን። ኦኬ እሺ በቃ እኔ 30,000 ብር እሰጥሃለሁ። እሺ ያመት ሸፍንልህ። እሺ ነበር። ችግር የለውም። ለልጅህም ይሆናል። እሺ ንግድ ባንክ አለ? እሺ ክንቀበልህና ከዛ በሰው አስደረግየም ቢሆን እንትን አደርግሃለሁ። እሺ በብር እንዲሰጠው አደርጋለሁ። እሺ ቤት ኪራይን ትከፍላለህ፣ ልጅህም ታግዛለህ የበለጠ። እሺ ያዘው ስልኬ። ዋጋው ለዚህ ሁሉ ስንት ይሆናል ዋጋው? 3,000 ብር ለዚህ ሁሉ ልግዛሽ? ንግድ ባንክ አለሽ? ተማሪ ነሽ? ማርያም 3,000 ብር ነው ለዚህ ሁሉ? እሺ ምንድን ነው? አይዞሽ። አካውንት ነምበር ስንት ነው? 1,029 82 173 አዚዛ ያው ልኬልሻለሁ። እሺ እኛው እዛት ያለው ማስቲካዋ 10,000 ብር ልኬልሻለሁ። ስለዚህ እሺ ጎበዝ፣ አይዞሽ። ቾኮሌት ልብላባት? ቾኮሌት ሻንሳ ለቅዱስ ናና ነኝ። ቅዱስ ትፈልጋለህ ቾኮሌት? ቾኮሌት እሺ ነኝ። አይዞሽ ጎበዝ።